ዓለማዊ ህይወት የሚባል አለ፣ መንፈሳዊ ህይወት የሚባል አለ። ምንድነው መንፈሳዊ ህይወት? ለሰው ለኛ መንፈሳዊነት ምንድነው ተብለን ስንጠይቅ ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ የተባለ የቤተክርስቲያን ሊቅ መንፈሳዊነት ማለት እግዚአብሔር በእኛ ውስጥ የተከለው የእግዚአብሔር መልክ ማለት ነው። ሰው በተፈጥሮ እግዚአብሔር ሲፈጥረው በመልኩና ባህሪው አይደል የፈጠረው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይሄ ማለት እግዚአብሔር ጋር በምልአት ያለ ለኛ በጸጋ እግዚአብሔር የሰጠን መልክ አለ ማለት ነው። ያ መልክ ሌላ ነገር አይደለም፣ መንፈሳዊነትን ማይከል ያደረገ ነው። መልኩን ይዘረዝራል። ለምሳሌ ይሄ ሊቅ እርግጥ ሁሉም ሊቃውንት ይሄን ይዘረዝራሉ። ምንድነው አራያ እግዚአብሔር? እግዚአብሔር እኛን በአራያነቱ በእሱ አራያ ወይም በእሱ አምሳል ፈጠረን ሲል ምንድነው የሚለውን ሲተነትኑ የአራያ እግዚአብሔርና አምሳል እግዚአብሔር የሚባለው እግዚአብሔር ጋር በምልአት ያለ ለኛ በጸጋ የተሰጠ ቅድስና፣ ነጻነት፣ ገዥነት፣ ርህራሄ፣ ፍቅር፣ ደግነት እነዚህ ናቸው መልካ እግዚአብሔር የሚባሉት። ስለዚህ በተፈጥሮ ሰው እነዚህ ነገሮች ተሰጥተውት ነው የተፈጠረው። ነጻነት፣ ገዥነት፣ ቅድስና፣ ንጽህና፣ ፍቅር ማለት ነው። እግዚአብሔር በእኛ ውስጥ ይህን ተክሎታል። በእነዚህ ነው ከእግዚአብሔር ጋር የምንመሳሰለው ማለት ነው። ከእግዚአብሔር የምንመስለው በእነዚህ ነው በመሰረታዊነት ማለት ነው። ስለዚህ መልካ እግዚአብሔር የሚባሉት እነዚህ ናቸው። መንፈሳዊነት የሚባለውም ይሄ ነው። በነገራችን ላይ እነዚህን እግዚአብሔር በፍጥረት ጊዜ የሰጠውን አራያ እግዚአብሔርን እኛ ደግሞ ሰዎች ነን። ነጻነት ተሰጥቶናል እኮ ማለት ወስነን የፈለግነውን ማድረግ እንችላለን። እግዚአብሔር አዳምን ይሄን ዕፀ በለስ እንዳትበላ ብሎታል። ለምንድን ነው እንዳትበላ ያለው? ከእግዚአብሔር ጋር ያለው ግንኙነት፣ ህብረት፣ አንድነት እንዲቀጥል ነው። እግዚአብሔር እንደሚፈልገው የሆነ እንዲኖር ነው። መንፈሳዊ ማለት መንፈስ ከሆነው ከእግዚአብሔር ጋር የምታደርገው ግንኙነት ነው። በነገራችን ላይ በሌላ በኩል ማለት ነው ከእግዚአብሔር ጋር የምታደርገው ግንኙነት ደግሞ በእግዚአብሔር ፈቃድ ላይ የተመሰረተ ነው። የእሱን ፈቃድ በመፈጸም ላይ ይሄን እንድታደርግ ደግሞ አስቀድሞ ፖቴንሻሉን ሰጠ እግዚአብሔር። ያ ፖቴንሻል ምንድን ነው? አራያ እግዚአብሔር ነው። አራያ እግዚአብሔርና አምሳለ እግዚአብሔር በነገራችን ላይ ልዩነት አላቸው። አራያ እግዚአብሔር በፍጥረት ጊዜ የተሰጠን ነገር ነው እና ይሄ ጎርጎርዮስ ምንድን ነው የሚለው? እግዚአብሔር ሲፈጥረን ልክ ገበሬ መጀመሪያ ዘር ይዘራል። ያ የዘራው ዘር ኋላ ያድግለታል። ልክ እንደዛ አራያ እግዚአብሔርን እንደ ዘር አድርጎ ሰጥቶናል። ቅድስናን፣ ንጽህናን፣ ደግነትን ያንን ጠብቀን ስንጓዝ መንፈሳዊ ሰዎች እንባላለን። ያን ጠብቀን እየተጋደርን እየጾምን እየጸለይን እየጠበቅነው ስንሄድ አምሳለ እግዚአብሔር ጋር እንደርሳለን። ስለዚህ ከአራያ እግዚአብሔር ወደ አምሳለ እግዚአብሔር ከፍሬነት ወይም ከዘርነት ወደ ዛፍነት የሚደረግ ጉዞ ጎርጎርዮስ ዘኑሲስ እንደዛ ብሎ ነው የሚተረጉመው። መንፈሳዊነት የሚባለው ከአራያ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ጉዞ እድገት ማለት ነው። የቅድስና ህይወት እድገት፣ እግዚአብሔርን የመምሰል ህይወት፣ የእግዚአብሔርን ፈቃድ እየፈጸሙ የመኖር ህይወት፣ ከራስ ፍላጎት ከራስ ምኞት ይልቅ የእግዚአብሔርን ማስቀደም፣ ይሄ ነው በዋናነት መንፈሳዊነት የሚባለው። ስለዚህ እግዚአብሔር ዘሩን ሰጠን። ከዛ ዘሩን ደግሞ የማሳደግ ኃላፊነት የኛ ነው ማለት ነው። ነጻነት ሰጥቶናል። ለዛ እኮ ነው አንዱ መንፈሳዊ ነው አንድ ሰው የሚባለው የእግዚአብሔርን ትእዛዝ ሲጠብቅ ነው። አዳምን እግዚአብሔር ምን አለው? ይሄን ዕፀ በለስ እንዳትበላ። ለምን? ባይበላ እግዚአብሔርን አይጠቅመው። ባይበላም ቢበላም ለእግዚአብሔር ጥቅምም ጉዳትም የለውም። ጥቅሙና ጉዳቱ ያለው ለሰው ነው። ስለዚህ እንዲህ ከሆነ እግዚአብሔር ሰውን ስለ ፍቅር ፈጠረውና ሰው ደግሞ ለፈጠረው ለአምላኩ የሚያደርገው ተቀንዮ መገዛት ለእግዚአብሔር ያለው ፍቅር ይገልጣል። ለእግዚአብሔር በፍቃዱ እንዲያደርገው ነው የተፈለገው ማለት ነው። በፍቃዱ እንዲተው ምን መሰለክ? እግዚአብሔር በእኛ ውስጥ ፍቅርን ተከለ በተፈጥሮ። ስለዚህ ያ የተተከለብንን ፍቅር ጠብቀ ነው ስንኖር ከእግዚአብሔር ጋር በአንድነት እንኖራለን። ይሄን ደግሞ እንድናደርግ ነጻነት ሰጠን፣ ኃይል ማለት ነው።
የተሰጠን ፍቅር መጠበቅ ትችላለህ፣ አለመጠበቅ ትችላለህ። መቃረን ትችላለህ፣ ተፈጥሮን ማለት ነው። ስለዚህ መንፈሳዊነት የሚባለው የእግዚአብሔርን ትእዛዝ እየጠበቁ የመኖር ህይወት፣ ለእግዚአብሔር እየተገዙ የመኖር ህይወት፣ እግዚአብሔር የሰጠንን ነፃነት የመጠቀም በስርዓቱ የመጠቀም እሱ የሰጠንን ነፃነት ተጠቅሞ የመጎዳት አይደለም፣ የመጠቀም የሚጠቅም እንዲሆን። ምክንያቱም እግዚአብሔር እኮ ለምሳሌ ኃጢአት እንዳንሰራ ማድረግ አይችልም? ይችላል። ቢያደርግ ኖሮ ግን ጥሩ ነበር? ምን ይሰማል? ሰዎች ኃጢአት እያደረጉ ለኃጢአት እየተገዙ ሲሄዱ እግዚአብሔር ኃጢአት እንዳንሰራ ማድረግ ከቻለ ለምን ኃጢአት እንዳንሰራ አድርጎ አልፈጠረንም ሊሉ ይችላሉ። እኔም ጠይቄ ያውቃለሁ። ብዙ ሰዎችም ይላሉ እንደው ነፃ ፈቃድ ባይሰጠን ይሻል ነበር የሚሉ ሰዎችም አሉ። ለምንድን ነው ይሄ የሚሉት ነው? ነፃነት ይጠቅማል ይጎዳል መስጠቱ። እግዚአብሔር አሁን ነፃነት ሳይሰጠን እንደፈለገ እያደረገ ልክ እንደ ሪሞት ማለት ነው እንደፈለገ እያደረገ መልካም እንድንሆን ቢያደረገን ኖሮ ለእግዚአብሔር የምናደርገው ተቀኒዮ ፍቅር አይኖረውም። ውስጣዊ የሆነ አንድን ነገር ተገደ ስታደርገውና ወደ ስታደርገው እኩል ቫልዩ አይኖረውም። ልክ እንደዚህ ማለት ነው። ስለዚህ ነፃነት በጣም ትልቅ ፓወር ነው፣ ትልቅ ኃይል ነው፣ ጣዕም አለው። ሰዎች ግን ይጎዳሉ በራሳቸው ፍላጎት ይጎዱና የሚጠቅመውን ነገር የሚጎዳ አድርገው የማሰብ ደረጃ ላይ ይደርሳሉ። ያን ጊዜ ባይሰጠን ይሻል ነበር ብለው ማሰብ ይጀምራሉ። ይህ ሀሳባቸው በሽተኛ ከመሆናቸው የተነሳ የመጣ ነው፣ ከእግዚአብሔር ከመራቃቸው ማለት ነው። ከእግዚአብሔር ጋር ቢሆኑ ኖሮ እንዲህ ብለው አያስቡ ነበረ። ስለዚህ በዚህ አውድ ነው ይሄ ሊታይ የሚገባው ማለት ነው። ስለዚህ መንፈሳዊነት ስንል አንዱ ይህንን የሚያመለክት ነው። በሌላ በኩል ደግሞ ከስጋ የተወለደ ስጋ ነው። ጌታችን በዮሐንስ ወንጌል ምዕራፍ 3 ላይ እንደተናገረው ከስጋ ከእናት ከአባት የሚወለድ ሁሉ በቃ ስጋዊ ልደት ነው የሚኖረው። ግን ረቂቅ ልደት ደግሞ አለች። ያቺ ረቂቅ ልደት ከእናት ከአባት ሳይሆን ከጥምቀት የምንወለዳት ማለት ነው። ቃል እግዚአብሔር ቃል ረቂቅ ነው። ከመቤታችን በግዙፍ ስጋ ግን ተወልዷል። ቃል ከስጋ ጋር ተዋህዶ ማለት ነው። ለምንድን ነው አምላክ ሰው የሆነው? ረቂቁ ለምን በግዘፍ ተወለደ ሚል ጥያቄ ስንጠይቅ ግዘፍ ሰውነት ያለን እኛ ረቂቅ ልደት እንድንወለድ ሊያበቃን ነው። ስለዚህ መንፈሳዊ መሆን ማለት ረቂቋን የእግዚአብሔር ልጅነትን በጥምቀት ማግኘት ጭምር ነው። በነገራችን ላይ በዛ ስታገኝ መንፈሳዊ ልደት ትወለዳለህ፣ የእግዚአብሔር ልጅ ትሆናለህ፣ ክርስቶስን ትለብሰዋለህ፣ ጸጋውን ታገኛለህ፣ ክብሩን ታገኛለህ። ያኔ የኃጢአት ፍላጎት እየራቀ ይሄዳል። ከዚህም አንጻር ይታያል ማለት ነው።